ሰላም እንደምን ቆያችሁኝ? ውድና የተከበራችሁ የጥበብ ጠብታ ቻናል ቤተሰቦች ማዕበል ምዕራፍ 2 ክፍል 32ን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ማዕበል ምዕራፍ 2ንና ፈሪያን ምዕራፍ 2ን መከታተል ትችላላችሁ። ክፍል 31 ያበቃው አህመድ ሰልፉ ላይ እንዳለ ተተኩሶበት ነበረ። ዛሬስ ምን ይፈጠር ይሆን? አብራችሁን ቆዩ። አህመድ ከተተኮሰበት በኋላ ሁሉም ሰው ወደ አህመድ መሮጥ ጀምሯል። አህመድን ለመደገፍ የመጡ ሰዎች ደግሞ ድጋሚ ሊተኮስ ይችላል ወይም ቦምብ ሊጣል ይችላል በማለት ወደ መሬት እየተኙ ነው። ባለቤቱ ቤሬን ደግሞ ባሏ ጋር ሄዳ አህመድን ከወደቀበት አንገቱን ብድግ እያደረገች አህመድ ንቃ ትለዋለች። ኦስማንም አህመድ ጋር መተኮሱን ሲመለከት ከሰልፉ መሃል ወደ አህመድ ጋር ለመድረስ እየገሰገሰ ነው። ቤሪን አህመድ ስለደረሰበት ነገር በጣም ተጨንቃ ባሏን እያነሳች እየጣለች አህመድ ትላለች። አካንም አህመድን ለመደገፍ ወደ አህመድ ጋር ለመጠጋት እየሞከረ ነው። ፖሊሶቹ አምቡላንስ ጥሩ እያሉ ይጮሃሉ። ቤሪን ባሏን አቅፋ ታስቀምጠዋለች። እንዳስቀመጠችውም በድንገት አህመድ ወደ ደረቱ ጋር መንካት ይጀምራል። ሁሉም ወደ ደረቱ ጋር ሲመለከቱ አርቲፊሻል ሽጉጥ ደረቱ ላይ ተተኩሶበት ለትንሽ ሰዓታት ብቻ የሚያምና እንዲሁም የማይገል መሆኑን ይመለከታሉ። ያንን ስትመለከት ሚስቱ ቤሪን በጣም ደስተኛ ሆና ባሏን ማቀፍ ትጀምራለች። አካንም ያንን ሲመለከት በጣም ደንግጦና ተደስቶ ወደ ላይ ይዞት መውጣት ይጀምራል። የአህመድ ደጋፊዎቹም ይህንን ሲመለከቱ መጮህ ይጀምራሉ። አንደኛው ፖሊስም አምጣው እስኪ ብሎ ከአካል ላይ ይቀበለዋል። ዛም ፖሊሱ እንደተመለከተው ጥይት እንዳልሆነ ሲገባው ወደ አህመድ ዘወር ይልና አህመድ ይሄ አርቲፊሻል ነገር ነው፣ ለትንሽ ሰዓት ብቻ ዝም ብሎ የሚጠዘጥዝ ነገር ነው ብሎ ይለዋል። አህመድም ይህንን ሲሰማ ከተኛበት ብድግ ብሎ ወደ ማይኩ ጠጋ ማለት ይጀምራል። ደጋፊዎቹም ይህንን ሲመለከቱ የድጋፍ ጽሑፋቸውን ከፍ እያደረጉ መጮህ ይጀምራሉ። ፖሊሶቹ ግን እባክህን አህመድ እባክህን ይቅርብ፣ በቃ ናውረድ ብለው ይሉታል። አህመድ ግን አይሆንም፣ ይህ የኔ ሰዓት ነው፣ የኔ ቀን ነው፣ መቼም ቢሆን አላቋርጥም ብሏቸው ንግግሩን ይጀምራል። ከዛም ተመልካቾቹ በደንብ ሲያጨበጭቡለት አህመድ ወደ ስቴጁ ላይ ወጥቶ በትልቅ ወኔ እኔን አሁንም መግደል አልቻሉም፣ መቼም ቢሆን መግደል አይችሉም፣ ሁሌም ቢሆን እናሸንፋለን ይላቸዋል። በሌላ በኩል ጄሚሌ በስራ ቦታዋ ላይ ሆና ሰራተኞቿን እየተመለከተች ሰዓታችሁ ደርሷል መውጣት ትችላላችሁ ብላ ትላቸዋለች። የጄሚሌ ሁለት ሰራተኞቿ በተደጋጋሚ ባህርን እየተመለከቱ የሚስቁት ልጆች ወደ ባህር ጋር ጠጋ ብለው ቦርሳሽ ውስጥ ምንድነው የምትሞይበት ይሏታል። ባህርም የሴት ኮተት ያልቃል ብለሽ ነው፣ ኮተት የሌላት ሴት ደግሞ ሴት አትመስልም ብላ ትመልስላቸዋለች እየሳቀች። ልጆቹም የባህርን ፈገግታና የባህርን ኮንፊደንስ ሲመለከቱ ስቀውላት ጥለዋት ይሄዳሉ። ሚሌ ሰራተኞቿ እንደወጡላት ወደ ድሮ ቤቷ መመልከት ትጀምራለች። ከዛም ጄሚሌ የድሮ ቤቷን ከተመለከተች በኋላ ይባስ ብላ ቆማ መስኮቱ ጋር ተጠግታ መስኮቱን ተደግፋ ቤቷን ከላይ እስከታች መመልከት ትጀምራለች። ከዛም ጄሚሌ ብዙ ነገሮችን ስታስታውስ ክፍት ይላታል። የጄሚሌ ሰራተኞች ደግሞ ምሳቸውን ከየሳንዱች ቤቱ ሳንዱቻቸውን ገዝተው በየጥጋ ጥጉ ላይ ቁጭ ብለው መጉመጣቸውን ይጀምራሉ። ባህርም ጄሚሌ ጋር በመስራቷ በጣም ደስተኛ ነች። ሳንዱቿን እየጎመጠች ሳለች አንድ ሳይክል እየነዳ የሚጫወት ልጅ ትመለከታለች። ከዛም ህፃኑን እንዲመጣ ምልክት ትሰጠዋለች። ህፃኑም ባህር ና ወደኔ ብላ ስትለው ወደ ባህር ጋር መሄድ ይጀምራል። ከዛም ባህር እጇ ላይ የነበረውን ሳንቲም ለልጁ ትሰጠውና ትንሽ አጫውተው ሄዶ እንዲገዛ ታደርገዋለች። የባህር ጓደኞች ግን ሳንቲሙን ባህር በማጅኳ ስታጠፈውና እጇ ላይ ይዘው እጇ ላይ እንደሌለ ስታስመስለው
በጣም ተደንቀው በባህር ችሎታ መደመማቸውን ይጀምራሉ። ባህርም ወደ ጓደኞቿ ጋር ትሄድና ይሄ ምን ይገርማችኋል ብላ ሳንቲሙን እጇ ላይ አድርጋ ሳንቲሙን ከእጇ ጋር ስትጨብጠው መልሳ ስትገልጠው ሳንቲሙ የለም። እነሱ በጣም ይደነግጣሉ ይሄንን ሲመለከቱ። አንደኛዋ የባህር የስራ ባልደረባዋ ይሄንን ለመሞከር ሳንቲሙን ባህር እንዳደረገችው አርጋ እሷም ትደግመዋለች። ነገር ግን ምንም የጠፋ ሳንቲምም አልነበረም። ሁሉም የስራ ባልደረቦቿ ልጅቷ ጋር መሳቅ ይጀምራሉ። ጄሚሌም ከስራ ቦታዋ ወጥታ በመራመድ ላይ ነች። በሌላ በኩል አህመድ ሰልፉን ጨርሶ ደጋፊዎቹም ወደ ቤታቸው በመሄድ ላይ ናቸው። ኡስማንና አይደንም ለመለያየት ዝግጁ ላይ ናቸው። አይደን ወደ ኡስማን ጠጋ ይልና እንደደነገጥክ ይገባኛል፣ ነገር ግን ሁሉም ነገር ደስ የሚል ነገር ነበረው፣ በጣም የሚያስከፋም ነገር ነበረው። የተፈጠረው ነገር ሁላችንንም አስደናግጦናል፣ ግን አይዞክ ብሎት ጥሎት መሄድ ይጀምራል። ኡስማንም አይደን ትንሽ ከተራመደ በኋላ እሱም ከኋላው መከተሉን ይጀምራል። በሌላ በኩል እነ ሚታት በጣም ግራ ተጋብተው ከጓደኞቹ ጋር ጭንቅ ጥብብ ብሏቸው ይታያሉ። ሚታት ጓደኛው ሚታትን አሁን ምንድነው ማድረግ ያለብን ብሎ ይለዋል። ሚታትም ማድረግ ያለብንን ነገር አስቤያለሁ፣ ነገር ግን ገና በረጅሙ ማሰብ ያለብኝ ይመስለኛል ይለዋል። ጄሚሌ ከስራ ቦታዋ ተነስታ የድሮ ቤቷን የውጩን በር ከፍታ ትገባለች። ልክ ጀሚሌ የውጩን በር ከፍታ እንደገባች ውጭ ላይ ያለውን ጠረጴዛቸውን ትመለከታለች። ጠረጴዛውን እንደተመለከተችም የተለያዩ ትዝታዎችን ማስታወስ ትጀምራለች። ኡስማን ቁርስ እየበላ እንዳለ መታ ከጠረጴዛው ላይ ከፍ አርጋ የምታሽከረክረው ትዝ ይላትና ልቧ ድክም ይልባታል እዛው ላይ። ከዛም ጄሚሌ ያረጀውና ብዙ መታደስን የሚፈልገው ቤቷን ሙሉ ለሙሉ ጎብኘት እያደረገች ወደ ውስጥ መግባት ትጀምራለች። ከዛም ውጭ ላይ ያለው ጠረጴዛ ሙሉ ለሙሉ ተበታትኖ ስለነበረ ጠረጴዛዎቹን ከወንበሩ ጋር እያስተካከለች ጠረጴዛው በምግብ ተሞልቶ ከልጆቿ ጋር ያሳለፈችውን ነገር ማስታወስ ትጀምራለች። ኡስማንም እናቱን ቀና ብሎ እማዬ እኔ ሳድግ እኔ ብቻ ነኝ የማጎርስሽ ብሎ ያላትን ዚላትና አይኖቿ በእንባ ይሞላሉ። ጄሚሌ ያንን ስታስታውስ ክፍት ቢላትም ትቀጥላለች። ከዛም ጄሚሌ ወደ ገንዳው ጋር ትሄድና ገንዳው ላይ ሆና ማስታወስ ትጀምራለች። ኡስማን የተጫወታቸውን እንዲሁም በተደጋጋሚ እራት ላይ ሆነው የሚያመጣቸውን ከረሜላዎች ማስታወሷን ትጀምራለች። ውድና የተከበራችሁ የጥበብ ጠብታ ቻናል ቤተሰቦች ማዕበል ምዕራፍ 2 ክፍል 32 እዚህ ላይ ያበቃል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ ይሁንላችሁ።